ፕሪዲክሽን የኤስኤልአር ወይም ሲምፕል ሊኒየር ሪግሬሽን ዋና ጥቅሞች ከሚባሉት መካከል አንዱ ነው። ፕሪዲክሽን አንድ ሰው ይሄን ያህል ኢንካም ካለው ይሄን ያህል ይኖረዋል፣ እሱን ፕሩቭ አድርገናል። ስለዚህ የዛን ያህልስ ቢኖረው ምን ያህል ይኖረዋል የሚለውን ደግሞ እንጠይቃለን ማለት ነው። መጀመሪያ ምን እናደርጋለን? በኤክስ ቦታ የፈለግነው ቁጥር እናስገባና ዋይ ስንት ነው የሚሆነው እንላለን። በቃ ጨረስን። ዋይ ይሄ ነው ብለን እንተኛለን ማለት ነው ገብተን። እንደዛ ማድረግ አይቻልም በስታቲስቲክስ፣ ምክንያቱም አንሰርቴኒቲዎች አሉ፣ ቬሪዬሽን አለ። ቬሪዬሽን ስላለ በዛ ቬሪዬሽን መሰረት ነው የምንንቀሳቀሰው። ኮንፊደንስ ኢንተርቫል ነው ክሬት የምናደርገው። ኮንፊደንስ ኢንተርቫል ክሬት የምናደርገው ልክ ለሌሎቹ ክሬት እንዳደረግነው ነው። ኦልሞስት አንድ አይነት ነው። ዋይ ኤስቲሜት እናደርጋለን መጀመሪያ ዋይ ሀታችንን ማለት ነው። ዋይ ሀት አለችን፣ እሷን ኤስቲሜት እናደርጋለን። እሷን ኤስቲሜት እናደርገው እንዴት ነው? ሰብስቲቱት በማድረግ ነው። በኤክስ ቦታ የፈለግነውን ቁጥር ሰብስቲቱት እናደርግ፣ ፋንክሽናችን አለ፣ የሆነ ዋይ ቫልዩ እናገኛለን። ያቺ ዋይ ሀት ትባላለች አይደለም? ከዛ ዋይ ሀት ላይ የሆነ ቁጥር እንደምራለን፣ እንቀንሳለን፣ ከዛ ኢንተርቫል ይሰጠናል ማለት ነው። ቲ ቫልዩ ምናምን እንጠቀማለን ልክ እንደ ሌላኛው፣ ግን ስታንዳርድ ኤረር ይለያል። ፎርሙላው እንደዚህ ነው። ፕላስ ኦር ማይነስ ቲ ኤ ኦቨር 2 ማይነስ ኤን ማይነስ 2 ቲ ቫልዩ ነች ሲባዛ ስታንዳርድ ኤረር። ስታንዳርድ ኤረሯ ግን የምትሰራበት መንገድ ያው የቤታ ስታንዳርድ ኤረር አይደለም የምትጠቀሙት፣ የሚን ስታንዳርድ ኤረር እና የፕሪዲክሽን ስታንዳርድ ኤረር አለ። ሁለት የተለያዩ ፎርሙላዎች፣ እነሱ ነው የምንጠቀመው ማለት ነው። እዚህ ጋር እንትኑን ማየት ትችላላችሁ። ዋይ ሃት ኤፍ ምንድነው? ዘ ኤስቲሜት ኦፍ አወር ፕሪዲክሽን ነው። ኤክስ ኤፍ ደግሞ ያው ፕሪዲክት እያደረግን ለማድረግ የሞከሩ። ለምሳሌ ሰውየው ኢንካሙ 100 ቢሆንስ ምንድነው የሚሆነው? ኮንሰምፕሽኑ ከሆነ ኤክስ ኤፍ 100 ነች፣ ዋይ ኤፍ ደግሞ ያቺ ያገኘናት ኮንሰምፕሽን ነች። ሁለቱ ፎርሙላዎች ግን ምንድነው ትርጉማቸው ካለን፣ አንደኛው ፎርሙላ ሚን ነው ፕሪዲክት እያደረገ ያለው፣ ወይም ደግሞ አዲስ ሌቭል ኦፍ ኢንካም 100 ሰዎች ቢኖሩ የመቶዎቹ ሰዎች ኮንሰምፕሽን አቨሬጁ ምንድነው የሚሆነው? የመቶዎቹ ሰዎች ኮንሰምፕሽናቸው አቨሬጁ ስንት ነው የሚሆነው ነው። እቺ እየሰራን ያለ ነው። እዚህ ጋር ግን እየሰራን ያለ ነው የሆነ አንድ ሰውዬ ቢኖር 100 ብር ያለው ምን ያህል ኮንሱም ያደርጋል ነው። ይሄ አቨሬጅ ስለሆነ በጣም ትልቅ ኮንሱም የሚያደርግ ሰው ቢኖር አቨሬጃችንን በጣም ወደ ላይ አይወስድብንም። የተወሰነ ይወስደዋል፣ ግን በጣም አይወስድብንም። ስለዚህ ኮንፊደንስ ኢንተርቫላችን ብስጠብም ችግር የለውም፣ ከሆነ እስከሆነ ነው የሚሆነው። አብዛኞቹ ሰዎች ወደ መሀሉ ነው ኮንሱም የሚያደርጉት። እዚህ ጋር ሲሆን ግን ያ ሰውዬ የሆነ ያለው ብላችሁ አንድ ሰውዬ ነው። ስለዚህ ኮንፊደንስ ኢንተርቫላችን ትንሽ መስፋት አለበት ማለት ነው። ለዛ ነው ሁለት የተለያየ ስታንዳርድ ኤረር ነው ያላቸው። በተረፈ አንድ አይነት ናቸው እነዚህ ፓርቶች። ይሄ አንድ አይነት ነው፣ ግን ስታንዳርድ ኤረሮቻቸው የሁለቱ ይለያያሉ ማለት ነው። ስታንዳርድ ኤረር ኦፍ ፕሪዲክሽን የሚን ፕሪዲክሽን ነው እየሰራችሁ ያላችሁት ወይስ ሲንግል ፖይንት ፕሪዲክሽን ነው እየሰራችሁ ያላችሁት የሚለው ይወስነዋል ማለት ነው። ለሲንግል ቫልዩ ከሆነ ፕሪዲክት የምታደርጉት ይሰፋል፣ ለሚን ከሆነ ፕሪዲክት የምታደርጉት ይጠባል ሪላቲቭሊ። ስታንዳርድ ኤረር ኦፍ ዘ ሚን ፕሪዲክሽን ይሄ ነው ፎርሙላዎችን የሁለቱንም ስክሪንሻት አድርጉ ለፈተና ስለሚጠቅማችሁ ማለት ነው። ስታንዳርድ ኤረር ኦፍ ዘ ሚን ይሄ ነው። ኤክስ ኤፍ ማይነስ ኤክስ ባር ዘ ሆል ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ምናምን። ኤክስ ኤፍ ማለት ያው ፕሪዲክት እያደረግንለት ያለው ኤክስ ማለት ነው። ከዛ ሲግማ ሃት ስኩዌር አለ ምናምን፣ ቀላል። እዚህ ጋር የሁለቱ ልዩነት እዚህ ጋር አንድ ደምራለሁ፣ እዚህ ጋር አልደምርም ነው። ያ ብቻ ነው ልዩነታቸው። እዚህ ጋር አንድ መደምረው የዚህ ስታንዳርድ ኤረር ትንሽ መተለቅ ስላለበት ነው። ስለዚህ ስታንዳርድ ኤረር ኦፍ ዘ ሚን ከእንትኑ ከፕሪዲክሽኑ ትንሽ ያንሳል ማለት ነው። ኤክስ ኤፍ እና ኤክስ ባር በሁለቱ መካከል ያለው ልዩነት ፕሪዲክት እያደረግንለት ያለው ኤክስ እና ሚናችን ልዩነታቸው በሰፋ ቁጥር ስታንዳርድ ኤረራችን እየተለቀ ነው የሚለው። ምክንያቱም አሁን ሚኔ 10 ከሆነ ከዛ ተነስቼ 1000 ቢሆን ሰውየው ኢንካሙ ቃል የሰበሰብኩት ሳምፕል በጣም ትንሽ ነው። ከ1 እስከ 20 ሊሆን ይችላል። ከ1 እስከ 20 ሰብስቤ ሚኔ 10 ነው። ሰውየው 1000 ቢሆን ኢንካሙ ምንድነው የሚሆነው ብዬ ከገመቱ በጣም ቸገራለሁ። በጣም ሰፊ መሆን አለበት ኢንተርቫሉ። አላቅም 1000 አጋጥሞኝ አቅም እንደዛ አይነት ሰውዬ። ስለዚህ
በዛ ምክንያት ነው እቺ ስጨምር ስታንዳርድ ኤረራችን የሚጨምረው ማለት ነው። ኤግዛምፕል ስንሰራበት ግልጽ ይሆናል። ኢንካም 15 ቢሆን እና ሌቭል ኦፍ ሲግኒፊካንስ 5% ነው የምንወስደው። አገን እዚህም ላይ ሌቭል ኦፍ ሲግኒፊካንስ አለው። እሺ ኢንፈረንሻል ስታቲስቲክስ ስለሆነ ይሄ 15 ቢሆን ኮንሰምፕሽን ስንት ነው የሚሆነው? ኢንተርቫል ነው የምናወጣው። ስለዚህ ዋይ ሃት እንፈልጋለን። ዋይ ሃት ስንት ነው የሚሆነው? 15.1 አይደል? እዚህ ውስጥ 15 ስንከት 15.1 ይሆናል። ስታንዳርድ ኤረራችን ስንት ነው የሚሆነው? 1.8313 ሲባዛ 1 ሲደመር 1/10 ሲደመር ይሄ ስኩዌር ሲካፈል 28 2.1091 ይመጣል። ካልኩሌተር አውጥታችሁ መስራት ነው። የመደመር ቁጭ ብዬ አልሰራም ብዬ ነው። ስለዚህ ቲ 0.0258 2.06 ነው። ቴብል ላይ ማየት ትችላላችሁ ይሄንን። ከዛ ኢንተርቫላችን እናወጣለን ማለት 15.1 ሲደመር ወይም ሲቀነስ 2.306 ሲባዛ በዚህ ቁጥር 10.2364 እስከ 19.9636 ይሆናል ማለት ነው። ይህ ማለት we are 95% ሹር ኢንካማችን 15 ቢሆን ኮንሰምፕሽናችን በዚህና በዚህ መካከል ነው የሚሆነው። 95% እርግጠኛ ነን። አለቀ። ይሄው ነው ሙሉ ሲምፕል ሊኒየር ሪግሬሽን ከመጀመሪያ እስከ መጨረሻ እኔ በገባኝ ልክ ማለት ነው። እኔ ማስረዳት በምችለው ልክ ይሄ ነው። ለቻናላችን ሰብስክራይብ አድርጉ፣ ጥያቄዎች ስሩ፣ አንብቡ። ከዛ ውጭ ምንም የምላችሁ ነገር የለም። መልካም ጊዜ፣ መልካም ፈተና ለሁላችሁ።